አሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ። በተለይ በአረብ ሀገር፣ በሳውዲ፣ በዱባይ፣ በኩዌት እና በተለያዩ የዓለም ክፍሎች ሆናችሁ ሁልጊዜ የቁርአን ትምህርቶቻችንን የምትከታተሉ ውድ ወንድምና እህቶቼ ዛሬ እጅግ በጣም ልዩ ፈታኝና ራሳችሁን የምትገመግሙበት ፕሮግራም ይዤላችሁ መጥቻለሁ። ሁላችንም አምላካችን አላህ የላከልንን ታላቅ መጽሐፍ ቁርአንን እናነባለን። ነገር ግን 99% ያህሉ ሰው ሳያውቀው በሐረካ በፈትሐ በከስራ እንዲሁም በዶማ እና በተጅዊድ ህጎች ላይ የሚሳሳትባቸው በጣም ረቂቅ የሆኑ ቦታዎች አሉ። ዛሬ ራሳችሁን የምትፈትሹባቸው 4 ታላላቅ ጥያቄዎችን አቀርብላችኋለሁ። ለእያንዳንዱ ጥያቄ መልሱን ከመናገሬ በፊት 5 ሰከንድ ሰጣችኋለሁኝ። እስከ መጨረሻው ድረስ ተከታተሉና ከአራቱ ጥያቄ ስንቱን እንደመለሳችሁ ኮሜንት ላይ በታማኝነት አሳዩኝ። ዝግጁ ከሆናችሁ ወደ መጀመሪያው ፈተና። የመጀመሪያው ጥያቄ በቁርአን ውስጥ በጣም ለየት ያለና ብዙ ሰዎችን ወደሚፈትነው ቃል እንመልከት። በሱረቱል ፉሲለት ላይ የሚገኝ አንድ አስደናቂ ቃል አለ። እሱም ይሄ ነው። እዚህ ቃል ላይ ያለውን የመጀመሪያውን ሐምዛ ከመደበኛ የሐምዛ አነባበብ ውጪ እንዴት አድርገን ነው የምናነበው? 5 ሰከንድ ሰጣችኋለሁ። ይህ ቃል በቁርአን ውስጥ ካሉ በጣም ለየት ከሚሉ ቃላቶች መካከል አንዱ ነው። ይሄንን ቃል ስናነብ እዚህ ጋር ተስሂል የሚባል ህግን እንጠቀማለን። ሐምዛውን በጣም ግልጽ ሳናደርገው ወይም ሙሉ በሙሉ ሳንቀይር በሐምዛና በአሊፍ መካከል አቅልለን አዕጀሚዩን በማድረግ ለየት ባለ ስልት ነው የምናነበው። ይሄንን ህግ ሳያውቁ ዝም ብሎ በለመዱት መንገድ ማንበብ ስህተት ነው። ሁለተኛ ጥያቄ የሱረቱ ሷድ ታላቁ የሐረካ ፈተና። በሱረቱ ሷድ አንቀጽ 45 ላይ አላህ የነብያትን ታሪክ ሲያነሳ አንድ ወሳኝ አንቀጽ አለ። እስኪ ራሳችሁን ፈትሹ። በዚህ አንቀጽ ላይ ያሉትን የነብያት ስሞች ኢብራሂም፣ ኢስሐቅ፣ ያዕቆብና መጨረሻ ላይ ያሉትን ቃላት በምን አይነት ሐረካ ነው የምታነቧቸው? 5 ሰከንድ ሰጣችኋለሁ። እሺ ብዙዎቻችን ስናነብ ኢብራሂሙ ወይም ኢስሐቁ ብለን በዶማ ልንሸወድ እንችላለን። ነገር ግን ትክክለኛው አነባበብ ኢብራሂመ መጨረሻው በፈትሐ፣ ኢስሐቀ በተመሳሳይ በፈትሐ፣ ያዕቁበ በፈትሐ መነበብ አለበት። ወደ ሶስተኛው ስንሄድ ደግሞ የመድ ህግን በተመለከተ ነው። በሱረቱል ሐሽር አንቀጽ 5 ላይ አላህ ስለ ዛፎች መቆረጥ የሚናገርበት አንቀጽ አለ። በዚህ ቃል ውስጥ ቃኢመተን እና ኡሱሊሃ የሚሉትን ቃላት ስታነቡ የመድ ህጉን እንዴት ነው የምታነቡት? ምን ያህል ሐረካስ ትስቡታላችሁ? ቃኢመተን የሚለውን ቃል ስናነብ መድ አልሙተሲል የሚባል ህግ ይኖረዋል። እዚህ ጋር ቃሉን እንደ ሁኔታው 4 ወይም 5 ሐረካ ያህል በደንብ ስበን ማንበብ ግድ ይለናል። በቁርአን ንባብ ላይ የመሳብ ህግጋትን ጠብቆ አለመቅራት የንባቡን ውበትና ጥራት ያጠፋዋል። እንዲሁም ኡሱሊሃ በሚለው ቃል ላይ ያለውን የዶማ ድምፅ በትክክል ከነባህሪው ማውጣት ያስፈልጋል። እንደየቦታው 2፣ 4 ወይም 6 ሐረካ የምንስብባቸው የተጅዊድ ህጎች በደንብ ማወቅ ይኖርብናል ማለት ነው። የመጨረሻውና አራተኛው ፈተናችን የሰክት ህግን በተመለከተ ነው። በቁርአን ህግ መሰረት ሰክት ሲባል ምን ማለት እንደሆነ ያውቃሉ? ንባብ ላይስ እንዴት ነው የምንተገብረው? 5 ሰከንድ ሰጣችኋለሁ። ሰክት ማለት ባጭሩ ቁርአን በምናነብበት ጊዜ ትንፋሽ ሳንወስድ ለጥቂት ሰከንዶች ድምፃችንን ብቻ ገታ አድርገን መቆየት ሰክት ይባላል። ይህ ህግ በቁርአን ውስጥ በተወሰኑ ቦታዎች ላይ ብቻ የሚገኝ ሲሆን የፊደላትን ባህሪ ጠብቆ ለማንበብና የቁርአንን መልእክት ሳያዛቡ በጥራት ለማድረስ ወሳኝ የሆነ የንባብ ስልት ነው። ውድና የተከበራችሁ ተከታታዮቼ ዛሬ ካየናቸው ከነዚህ ከ4 ታላላቅ የቁርአንና የተጅዊድ ፈተናዎች ውስጥ ስንቱን በትክክል መለሳችሁ? እባካችሁ ራሳችሁን ሚዛን ላይ ያስቀምጡና ኮሜንት መስጫው ላይ ቁጥሩን ጻፉልኝ። በአጠቃላይ ቁርአን ስናነብ ፈትሐ፣ ከስራ፣ ዶማና የመድ ህጎችን ቦታቸውን ጠብቀን ካላነበብን የቃላቱ ትርጉም ሙሉ በሙሉ ይበላሻል። በተለይ በአረብ ሀገር፣ በሳውዲ፣ በዱባይ
እና በተለያዩ ሀገራት የምትኖሩ እህትና ወንድሞቼ እነዚህን ስህተቶች ሙሉ በሙሉ አስወግዳችሁ ቁርአንን ከነባህሪው በጥራት መቅራት ትፈልጋላችሁ? እንግዳውስ ከሥራ ሰዓታችሁ ጋር በማይጋጭ መልኩ እኛ ያዘጋጀነውን የልዩ የቪአይፒ ኦንላይን የቁርአን ክፍል ምዝገባ ጀምረናል። እኔው ራሴ ቀጥታ ድምጻችሁን እየሰማሁኝ ስህተታችሁን በቅርብ የማርምበት ልዩ እድል ነው። ለመመዝገብ አሁኑኑ መጀመሪያ ኮሜንት ላይ ወይም ዲስክሪፕሽን ላይ ያለውን የቴሌግራም ሊንካችንን ተጭናችሁ አናግሩን። ይህ ቪዲዮ ለብዙ ሙስሊም እህትና ወንድሞች እንዲደርስ ላይክ፣ ሼር እና ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ እንዳትረሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።